ሰላም ጤና ይስጥልኝ የቻናሌ ተከታዮች ደህና ናቸው? ሁሉ አማን ሁሉ ሰላም ነበራችሁ? በላይክ አዲሶች ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እንግዲህ በሀብል ድራማ ከች ብለናል። ሀብል ድራማ እንግዲህ ባለፈው ኩኩሻ እንግዲህ በህልሟ እንግዲህ ያው ሀብል ለምን እናቴ ቀማሽኝ እያለች እንግዲህ ስታሰቃያን ነበረ። ህልም ነው በእርግጥ ህልምንም ይባል የለ እና ኩኩሻ አሁን ላይ እንግዲህ እውነቱን ለወይዘሮ ሀና እንዳትናገር ያው ኩኩሻ እንግዲህ የእናትነት ምን አይነት እንደሆነ እንግዲህ አላየችም እና ወይዘሮ ሀናን ስታያት እንግዲህ በቃ ላለለለክ እውነተኛ እናቷ እየመሰለቻት እዛ በኋላ ደግሞ እንግዲህ ይቺ ያንን ተብዬዋ ደግሞ ታስፈራራታለች። ነገርኩሽ ይህን ህይወት ለምደሽ እዛው እስር ቤትሽ ነው ወይ ጎዳና ህይወትሽ ነው። ስለዚህ አርፈሽ ቁጭ በይና ነገሮችን እናስተካክል ስትላት እንግዲህ እሷን ግራ ገብቷታል። እንዲሁም ወይዘሮ ሀና እንግዲህ የሁለቱ ጸባይ ስለተቀያየረባት እንዲሁም ኩኩሻም ደግሞ ጸባይ ስለተቀየረባት ይሄ ነገር ምንድን ነው የተፈጠረው እያለች እንግዲህ እንዲሁም ደግሞ እንግዲህ ልጇ እንግዲህ ከካናዳ ትመጣለች ኩኩሻ ጋር እንግዲህ ኩኩሻም ልትቀርባት አልፈለገች። እኔ ብቻዬን ነው ያደግኩት ምናምን እያለቻት ነው። እና እንግዲህ ሰብሰብ ብለው እንግዲህ ቁርስ እየበሉ ዛሬ አንድ ነገር የምነግራችሁ ነገር አለ ሲሉ እንግዲህ መነንም ምን ነው ችግር አለ እንዴ ስትላት፣ ሀናም እንግዲህ እኔና ኩኩሻ ምርመራ ማድረግ አለብን ስትል ኩኩሻና መነን ይደነግጣሉ። ይህንን ምርመራ ስትል እንግዲህ እኔና ኩኩሻ የዲኤንኤ ምርመራ ማድረግ እፈልጋለሁ ብላ እንግዲህ ስትነገራቸው ይደነግጣሉ። ያው ሚስጥራቸው ስለሚወጣ በእርግጥ ያችን መርዝ እንትራ ማናን አጸደ የምትባለው እሷም ገንዘብ ስለምትፈልግ እንግዲህ ለአጸደም እንግዲህ ምንድን ነው ማድረግ የምንችለው እያለቻት ነው። አጸደም ችግር የለውም እሷ ይሄ ምርመራ ታረግ እኛም ምርመራውን እናስቀይረዋለን እያለቻት ነው። እንግዲህ እዚህ ጋር ኩኩሻ እውነቱን ብትናገር ወይዘሮ ሀና እርግጠኛ ነኝ ትረዳታለች። እሷ እንደዚህ ወደዚህ ጨዋታ እንዳመጣቻት ምናምን ብትነግራት ጥሩ ነበረ። እንደውም እንግዲህ ሀና መኪና ይዛ እንግዲህ እያሽከረከረች ስትሄድ እንግዲህ እንደ አጋጣሚ ሆኖ እንግዲህ ሀበንን ገጭታ ደንግጣ እንግዲህ መኪና ውስጥ አድርገው ወደ ሐኪም ቤት ይዛት ሄዳ ነበር። እና ሌላው ምንድን ነው እንግዲህ አዝራ ነው። አዝራ እንግዲህ አጸዴና እኔ እንደ ልንገል ነበር እኔ ግን እምቢ ብዬ ተውኩት ብላ እንግዲህ የአጸዴን ሚስጥር ሙሉ ለሙሉ እንግዲህ ተነግረዋለች። የዚህ ጊዜ እንግዲህ እዝራ በጣም እየተናደደ አባቱ እንግዲህ ይመጣል። አባቱ ሲመጣ ምንድን ነው ብሎ አይ ምንም አይደለም፣ በመጨረሻ ላይ አትዋሽን ሲሉ እንግዲህ ሀብል እንግዲህ ሊገሉን ነበር ብላ ስትነግር እንግዲህ የእዝራም አባት እንግዲህ ይችን አጸደን እንግዲህ ያው አቅም መቷታል። ምክንያቱም ልትሰማ አልቻለችም። አጸደ መርሲም እንግዲህ ለኢዝራ ይቻ አጸደ ተብዬዋ ዲቃላ ምናምን ዲቃላ አትበይ ወንድሜ ነው አርፈሽ ቁጭ በይ ከእንግዲህ በኋላ እያለቻት ነው። ምክንያቱም መርሲን እንደዚህ እንድትሆን ያደረገቻቸው ይቺው አጸደ ተብዬዋ ናት። እንግዲህ የዲኤንኤ ምርመራ ሲባል እንግዲህ ኩኩሻና እንግዲህ መነን አይን ለአይን ይታያሉ። ሀና ልጅ እንግዲህ ስልክ ስትደውልላት እንግዲህ ቆይማ ልጄ ትልቅ ጉዳይ ሆኜ ነው ስትላት፣ ልጇም አጎቴን ትኬት ቁረጥልኝ ብዬው መጥቻለሁ ብላ ትነግራታለች። የዚህ ጊዜ ሀና ትደነግጣለች። ስልክ ልታወራ ስትሄድ እንግዲህ መነንም ኩኩሻ ግን ይቺ ሴትዮ የምታወራው ነገር ገብቶሻል ስትል፣ ኩኩሻም እባክሽ አንቺን ገብቶሻል፣ ስለዚህ የዲኤንኤ ምርመራ አድርጋ ትክክለኛ ልጇን ለማወቅ ስለፈለገች ነው ትላታለች። መነንም ቆይ የዲኤንኤ ምርመራ ስትል ነው እየሰማሁት በጆሮዬ ትላታለች። ኩኩሻም እንግዲህ አስረግጣ አዎ የዲኤንኤ ምርመራ ነው ያለችው ትላለች። እንግዲህ ኩኩሻ በእርግጥ እውነቱን ለመናገር ትፈልጋለች። ነገር ግን ደግሞ መነን እያስፈራራቻት ነው እንጂ እሷ ሁሉንም ነገር ሚስጥር ለማውጣት ትፈልጋለች። በጎን ደግሞ አጸደን ታስፈራራታለች። አጸደም እንግዲህ አርፈሽ ቁጭ በይ፣ ስለዚህ እኛ ገንዘብ ነው የምንፈልገው፣ ገንዘብ ከእሷ መቀበል አለ። አሁን እንግዲህ ይቺ ማናት ወይዘሮ ሀና እንግዲህ መነን አለች፣ አጸዳለች፣ ኩኩሻ አለች። እንግዲህ ለሶስት ነው ገንዘቧን የሚቦጭባት።
እሷ እንግዲህ የዲኤንኤ ምርመራ ያለችበት ምክንያት እንግዲህ ያው ዘነቡም ወይም ደግሞ መነን ተብዬዋ ሁል ጊዜ ይህን ገንዘብ አንጭ ይህን ገንዘብ አንጭ ስለምትል፣ ሌላኛዋ ደግሞ ኩኩሻ እንግዲህ ያው ሀብል ነው ነው ስሜ ተብላ ነበር። በኋላ ሀብል አትበይም ኩኩሻ ነው ማለት ስትላት እንግዲህ የዚህ ጊዜ ነው እንግዲህ ግራ እየተጋባችው። ስለዚህ ኩኩሻ ጎበዝ ከሆነች እንግዲህ ሀብል ምን አይነት አስተዳደግ እንዳደገች ሁሉንም ነገር ለሀና ብትነግራት እንዲሁም ደግሞ ሀናም ደግሞ ትክክለኛ ልጇን ማወቅ አለባት። እንግዲህ መነን ወይም ዘነቡ ተብዬዋ እንግዲህ በቃ የፈራነው ቀን ደረሰ፣ ሂጂ እስቲ የምታወሪውን ስሜ ትላታለች። ያው ሚስጥር ተደብቆ አይቀርም አንድ ቀን ያው ገንዘቧን ሊቦጭቁት ይችላል ብሎ ደግሞ እንግዲህ እነሱ ይሄን የሚያደርጉት እንግዲህ ያው አንዳንድ ሰው እንግዲህ ይዋሻል። ከነበረበት ሀገር ሌላ ሀገር ለመሄድ እንግዲህ በውሸት ልጆቻቸው ያላደሉትን እነዚህ ናቸው ልጆቻችሁ ተብለው እንግዲህ ይሰጣቸዋል። በስተመጨረሻ ግን እውነቱ ይወጣል እና ምን ለማለት ፈልጌ ነው፣ ሀብል ደግሞ አንድ ቀን እውነቷ ይወጣላታል። በእርግጥ ሀብል ከተወለደችበት ሐኪም ቤት ብትሄድ የእናቷ ስም ማን እንደሆነ እንዲሁም የአባቷ ስም ማን እንደሆነ ታገኝ ነበር። ነገር ግን እሷ ይህንን ነገር አልጠየቀችም እና በስተመጨረሻ እንግዲህ የሚወረዱት እንግዲህ አጸደና ይቺ መነን ወይም ደግሞ ዘነቡ ናቸው። ኩኩሻ ምንም ጥፋት የለባትም። ምክንያቱም ድራማውን ተጫዎች ስለተባለ ተጫውተዋለች እና ስለነበረን እናመሰግናለን። እና ብላ ብላ እንግዲህ ሀና ከእውነቱ ጋር ልትደርስ ትችላለች። ያው ምናልባት እንዳልኳችሁ የዲኤንኤ ምርመራውን ቢያስቀይሩት ያው ኩኩሻን ወደ ልጇ እንዳልሆነች አንድ ቀን ትላል።